አድማጮች የዛሬው ትኩረት በአፍሪካ የስካሁኑ ነበረ። ሂሩት መለሰ ነኝ። ደህና ቆዩኝ። ሂሩትን አመሰግናለሁ። አድማጮቻችን ለዕለቱ የመጨረሻ ወደሆነ ዝግጅታችን ነው ማሻግራችሁ። አውቄው ቢሆን ኑሮ ተከታታይ ትረካ ነው የሚደመጠው። ክፍል 2 ነው። እየተዝናናችሁ እንደምትማሩበት ተስፋ አድርጋለሁ። መልካም ቆይታ በድጋሚ። ይህ በቤተሰብ ምጠና ላይ የሚያተኩረው አውቄው ቢሆን ኖሮ የተሰኘው የወንጀል ተፋላሚዎቹ ታሪክ ክፍል 2 ነው። ባለፈው ክፍል በ20ዎቹ አጋማሽ ላይ ከሚገኘው ቶማስ ሞላ ጋር ተዋውቀናል። ወጣቱ ባለፉት 2 ዓመታት በህይወቱ የገጠሙትን ነገሮች እየገለጸልን ነበር። ቶማስ እና ባለቤቱ ሊያ የመጀመሪያ ልጃቸው አየለችን ሲወልዱ ሊያ 17 ዓመቷ ነበር። ሁለተኛ ልጃቸው የሆነችውን ደስታን ደግሞ ልክ በአመቱ ነበር የወለደችው። ሶስተኛ ልጃቸው ማያን ከወለደች በኋላ ግን ሊያ ትንሽ ማገገም ፈልጋ ነበር። ቶማስ ግን ወንድ ልጅ እንዲወለድለት ግፊት አድርጓል። አሁን ቶማስ በግቢው ውስጥ ያለ አንድ የፓፓያ ዛፍ ስር ቁጭ ብሎ ያኔ የሆኑትን ነገሮች መለስ ብሎ ያስቃኘናል። ታሪኩ እንዴት እንደሚቀጥል ማወቅ ከፈለጋችሁ የዛሬውን ከአቅሜ በላይ ነው የሚለውን ክፍል ተከታተሉ። ፓፓያ ዛፍ ስር ቁጭ ብሎ ያኔ የሆኑትን ነገሮች መለስ ብሎ ያስቃኘናል። ታሪኩ እንዴት እንደሚቀጥል ማወቅ ከፈለጋችሁ የዛሬውን ከአቅሜ በላይ ነው የሚለውን ክፍል ተከታተሉ። የሊያ የቅርብ ጓደኛ የሆነችው ኤድና ከባለቤቴ ጋር ለመጫወት እኛ ቤት በብዛት ትመጣ ነበር። ቆይቶም ቢሆን ያኔ ስለተወያዩት ነገር አጫወተችኝ። ኤድና ከኔ የበለጠ የባለቤቴ ሐሳብና ጭንቀት ይገባት ነበር ማለት ይቻላል። ይሄንን አመት ሙሉ ራሴን ያለማቋረጥ የምጠይቀው ነገር ነው። እንዲህ በዓለም ላይ በጣም የምወዳት ባለቤቴ እያሳለፈች ስላለችው ነገር እንዴት ሳልረዳ ቀረው? አሁን ድረስ ለሊያ አሳያት በነበረው ጸባይ ሀፍረት ይሰማኛል። ሊተወኝ አልቻለም። እሷ ምልክቶች ታሳይታኝ ነበር። እኔ ነኝ ተቃውሞዬን የቀጠልኩ። የምታደርገውንም አላይም ወይም አልሰማም ነበር። ባለቤቴ በእውነት ብዙ ነገሮችን በአንድ ጊዜ መፈጸም ችሎታ ነበራት። ከኤርና ጋር ስትጫወት እንኳን ስራዋን አትዘነጋም። ስፌቷን ትቀጥላለች። የደንበኞቿ በርካታ የልብስ ቁልል ከበስተጀርባዋ ተቀምጧል። አስማት የሆኑ እጆቿና ለፈጠራ የተሰሩ አይኖቿ በአካባቢያችን ዝነኛ አድርገዋታል። የዚያን ሰሞን ግን አይኖቿ ለፈጠራ ሥራ ደክመው ነበር። ዊሊያ ሰሞኑን በጣም ድክም ያለሽ ይመስላል። በማያ የተነሳ ነው? ሌሊት ላይ መንቃቷን አልተወችም ስትል ኤርና ጠየቀቻት። አዎ ግን አልተወችም። ግን በቂ እንቅልፍ አለማግኘቴ ብቻ አይደለም፣ ብዙ ሥራ አለብኝ። እረፍት አጣሁ። ተመልከች፣ ይሄ ሁሉ የሚሰፋ ልብስ፣ እነዚህ 3ቱን ለነገ ሰፍቼ ካልጨረስኩ ደንበኞችን አጣለሁ። የዛን ዕለት አየለችና ደስታ አያታቸው ጋር ነበሩ። ኤድናም ሊያ ለአንድ አፍታ ስፌቷን አቁማ ሻይ እየጠጡ ትንሽ ረፍት እንድታደርግ ጠየቀቻት። ሊያ ረፍት ያስፈልግሻል ስትል ኤድና ሻይዋን እየተጎነጨች መከረቻት። ባለፉት 3 ዓመታት ያለማቋረጥ ማለት ይቻላል ነፍሰ ጡር ነበርሽ። አየለችን ከወለድሽ በኋላ የገጠመሽ ደም ማነስ ትዝ ይልሻል? በወቅቱ የሊያ እናት ያመጡላት የነበረው የተመጣጠነ ምግብ ነው ባለቤቴን እንድትጠነክር ይረዳት። አዎ አደገኛ ጊዜ ነበር አለች ሊያ። ገና በወጣት ዕድሜዋ እናት መሆኗ ሕይወቷን በሙሉ ቀይሮታል። ትምህርቷን ማቋረጥ ነበረባት። ከዛ መልሳ ረገዘች። በተመሳሳይ ወቅት እኔ ሃይስኩል ለመጨረስ እየተሯሯጥኩ ነበር። ልጆችን በጣም ነው የምወዳቸው። ስለሆነ በደንብ ልንከባከባቸው ፈልጋለሁ። ሌላ ልጅ የምወልድ ከሆነ ግን አቅም አይኖረኝም አለች ሊያ። ልጆቻችን ከፍ ሲሉ ላልተፈለገ እርግዝና እንዳይዳረጉ ስለ ሴት ልጅ ሰውነትና ስለ እርግዝና መከላከያ ዘዴዎች ልንነግራቸው ይገባል ትል ነበር ኤድና። ግን ቶማስ ለልጆቻችን ስለ እርግዝና መከላከያ ዘዴዎች ብንነግራቸው እብድ ነው የሚሆነው። እሱ ሁሉ ጊዜ ስለ ልጅ ብቻ ነው የሚያስበው አለች ሊያ እያዘነች።
እኔ ግን ልጅ ብቻ አልነበር የምፈልገው፣ ወንድ ልጅ ነው። ምን ያህል ታውሬ ነበር። ወንድ ልጅ ካለን ብቻ ነው ደህና የምንሆነው ብዬ አስብ ነበር። አንዲት እናት ከርግዝና ወይም ከወሊድ በኋላ ማገገም እንዳለባት ልጅ ማጥባት በራሱ ለሰውነታችን ምን ያህል ከባድ ሥራ እንደሆነ አይገባኝም ነበር። ኤድና ለሊያ ጥሩ ጓደኛዋ ነበረች። እኔ የማደርግባትን ጫና እንድትቋቋምና ተስፋ እንዳትቆርጥ ትመክራት ነበር። እሷም ናት ስለ የቤተሰብ ምጣኔ ሰፈራችን ውስጥ አንድ ፕሮግራም እንደሚጀምር የነገረቻት። ጊዮርጊስና እኔ እንሄዳለን ብለናል። እናንተም አምራችሁ መምጣት አለባችሁ። ሊያ እኔ በፍጹም እንደዚህ አይነት ፕሮግራም ላይ ለመካፈል እሺ እንደማልል ታውቃለች። ኤድና ግን በቀላሉ ተስፋ የምትቆርጥ ሰው አይደለችም። መሞከር አለብሽ ሊያ፣ ደውይለት፣ ምናልባት እሺ ይልሻል ስትል ገፋፋቻት። አዎ በይ ስልክሽን አንሺ፣ ለባልሽ ደውይለት። ስልኩ ሲጠራ ስራ ለመሄድ ወደ አውቶቡስ ተራ እያቀናሁ ነበር። የሊያን ድምፅ ስሰማ መጀመሪያ ላይ የሆነ ነገር የተከሰተ መሰለኝ። ሊያ በሰላም ነኝ እኔ ውድ ስል ጠየኳት። ከኤድና ጋር እያወራሁ ነበር አለች ሊያ ለመጠየቅ እያቀማማች። ሰፈራችን በቅርቡ ስለሚጀመር አንድ ፕሮግራም ነገረችኝ። ፕሮግራሙ ልጅ ለመውለድ እንዴት እንደሚታቀድ፣ ስለ እናቶችና ልጆች ጤንነት፣ ስለ ፋይናንስና የመሳሰሉት ነገሮች ነው አለችኝ። ኤድናና ጊዮርጊስ ይሄዳሉና እኛም ብንሄድ ምን ይመስልሃል ነው። የምሰማውን ማመን አቃተኝ። በውስጤ ስልኳ ላይ ገንዘብ የሞላሁት ለእንደዚህ አይነት የስልክ ጥሪ ነው አልኩ። እሷ ግን ስለ እናትና ልጅ ጤናና የመሳሰሉ ነገሮች መረጃ ለማግኘት ይረዳን ይሆናል ብዬ ነው አለች። እኔም ወዲያውኑ አይሆንም አልኩ። ሊያ አንቺም ሆንሽ እኔ በዚህ ፕሮግራም ላይ አንካፈልም። እኛ ቤተሰባችንን እንዴት መንከባከብ እንዳለብን ለማወቅ የውጭ ሰው ምክር አያስፈልገንም አስረግጬ ነገርኳት። ይህን ስል ዶክተር ሙሴ ክሊኒክ በሚል አዲስ የተከፈተ ክሊኒክ ደጃፍ እያለፍኩ ነበር። ምንም እንኳን ገና ጠዋት ቢሆንም በርካታ ሰዎች በሩ ላይ ቆመዋል። ማንኛውንም አይነት በሽታ እናድናለን ይላል በራፉ ላይ የተለጠፈው ማስታወቂያ። እኔም ጮክ ብዬ ለሊያ ሰሞኑን በአይምሮሽ ውስጥ ሲንሸራሸሩ የነበሩትን ዘመናዊ ሐሳቦችንም ያድን ይሆን አልኩ። እሷም ስለ ክሊኒኩ ሰምቻለሁ፣ ግን ይሄ በሽታ አይደለም ስትል በቁጣ መለሰችልኝ። ቶማስ ራሴን ልንከባከብ ነው ያልኩት፣ አንተና አልገባ ያለ። አዎ አልገባኝም። ምንኛ ሞኝ ደንቆሮና ጠባብ አይምሮ ያለው አላዋቂ ሰው ነበር። እኔም አንቺን አልገባሽ ያለሽ ምን ያህል የቤተሰብ መኖር አስፈላጊ እንደሆነ ነው አልኳት። እኔን ያስጨነቀኝ ወንድ ልጅ ሳይኖረን ቤተሰባችን በ3 ልጆች ቢያበቃ ጎረቤት ምን ይላል የሚለው ነው። አሁን የቀረሽ አንድ ነገር ቢኖር ዝምተኞች ይመስል ኮንዶም አጥልቅ ነው ወይስ እሱንም ልትጠይቅኝ አስበሽ ነበር ሊያ እያልኩ በከፊል መንገድ ዳር ሆኜ ጮህባታለሁ። አሁን ሳስበው ያሳፍረኛል። ያኔ ኮንዶም መጠቀም ሴሰኛ ሰውን የሚያመለክት ይመስለኝ ነበር። ምን ያህል አላዋቂ ነበርኩኝ። በጣም አሳቢና ጥንቁቅ የልጆች እናት የሆነችው ሊያ እንደዛ ሆኜ እንዴት ልትወደኝ እንደቻለች ይገርመኛል። አልፈረጀችኝም። ጥዬ እሄዳለሁ ብላ አላስፈራራችኝም። መቼም በኔ ብዙ ተበሳጭታለች። ይህንን ነበር የፈራሁት አለች። ከዚያም ጥቂት ተባባልንና ስልኩን ዘጋ ነው። አጋጣሚ ሆኖ ክሊኒኩ በር ላይ የተሰበሰበው ሕዝብ መሃል ሔዋንን አየኋት። ሙሴ ክሊኒክ ምን እየሰራች እንደሆነ ገረመኝ። ታዲያስ ቆንጆ በኋላ መጠጥ ቤት እንገናኝ አለች። ምንም እንኳን ለሔዋን ባለቤቴን እንደማፈቅራትና እንደማልለያት ብነግራትም እሷ ግን እኔን መጀንጀኗን አላቋረጠችም። ዛሬ ላይ ሆኜ የሆኑትን ነገሮች በሙሉ ሳስብ ምናልባት ቀና በሆንላት ይሻል ነበር እላለሁ። ወይስ ጨርሼ ከሷ ጋር ያለኝን ግንኙነት አቋርጬው ቢሆን ለውጥ ያመጣ ነበር? ማን ያውቃል?
የክሊኒኩ ክፍሎች በሙሉ በዘመናዊ መሳሪያዎች ተውበዋል። ግን የሚያብረቀርቅ ነገር ሁሉ ወርቅ አይደለም ይባል የለ። ሔዋን እዛ ክሊኒክ የሄደችው ለምን እንደነበር አላቅም። ይህንን ያወቅኩት የፖሊስ መግለጫውን ካየው በኋላ ነው። ፖሊስ በክሊኒኩ ሙሴ ላይ ስለሚያደርገው ምርመራ ባወጣው መግለጫ ሔዋን የዛን ቀን በጣም ተጨንቃና ፈርታ እንደነበር ይገልጻል። ሔዋን በርግጥ ግራ ተጋብታ ነበር። ስለሆነም ለዶክተር ሙሴ የሆነውን ተናገረች። ሌሊት ላይ የሆነ አደጋ ተፈጥሮ ነበርና ከመድኃኒት ቤቱ ያንን ክኒን ፈልጌ ነው እዚህ የመጣሁት። ገባሁት አይደል? በማግስቱ የሚወሰደው ክኒን አሁንም ይሸጣሉ አይደል ስትል ጠየቀች። አዎ ገብቶኛል ወይዘሪት ሔዋን። በተጨማሪ ደግሞ አንዳንድ እንደዛ አይነት አጋጣሚዎች ዳግም ከተከሰቱ ልትወስጂ የምትችው ከእጽዋት የተሰራ ነገር ልሰጥሽ ይችላል አላት ዶክተር ሙሴ። ሔዋን ምን አይነት እጽዋት ስትል ይበልጥ ለማወቅ ጠየቀች። የግድ ስሙን ማወቅ አይጠበቅብሽም። ፍሬዎቹን ውሰጅና ጓሮች ትከያቸው። ከዛ እንደዛ አይነት ነገር ዳግም ሲገጥምሽ ሻይ አፍልተሽ ጠጪ ሲል ዶክተር ሙሴ መከራት። ሔዋንም እንደተባለችው አደረገች። ዛሬ በማግስቱ የሚወሰደው ክኒን ምን እንደሆነና ለምን እንደሚያገለግል ተረድቻለሁ። ጠንካራ የጎንዮሽ ጉዳቶች ሊያስከትልም ይችላል። በዚህም ምክንያት እንደ መደበኛ የእርግዝና መከላከያ ሳይሆን ድንገተኛ ነገሮች ሲከሰቱ ብቻ ነው መወሰድ ያለበት። ልጆቼ ከፍ ሲሉም ስለ እርግዝና መከላከያ ዘዴዎች እነግራቸዋለሁ። እነሱም ለራሳቸውና ለፍቅር አጋራቸው ተስማሚ ነው ያሉትን መምረጥ ይችላሉ።